ሰውዬ ማለት ነው። ያ ሰውዬ እኛ እንድንሰማው ፈልጎ የውስጡን ለመናገር ፈልጎ ሲመጣ አንዳንድ ሰዎች አለን የሆነ በሳቅ ነገር ወይ ደግሞ በትችት በቃ የሆነ የለም ወይ መሳቅ ወይ ምናምን። እሱ እኮ ከልቡ ተጎድቷል፣ ወይ ደግሞ እሷ ከልቧ ተጎድታለች። ሶ በዛ በሰው ሀዘን ላይ መሳለቅ መሳቅ ምን ማለት አያግባባም ማለት የሰላም ኑሮ አትኖሩም። ለጊዜው እኮ ልስቁ ይቻላል ምናምን መሳለቅ ምናምን ይቻላል፣ ግን በሰላም አብሮ መኖር አይቻልም ከዛ ሰው ጋር። ለምሳሌ አንድ ሰው ሚስቱ አለች እና ሚስቱ የሆነ ነገር እያወራችው፣ በእርግጥ ወንድ ላይ ብዙ ጊዜ እንደዚህ ነገር አሽሙሮች ምናምን አይታዩም፣ ግን የሆነ ሴቶች ላይ ናቸው። ግን ቢሆንም እንኳን አሽሙር ቢያሽሙር ወይ ደግሞ የሆነ ነገር እንትን ቢልባት ቢስቅባት ምናምን እሷ በዛ ሰዓት ምን አይነት ስሜት የሚሰማት ይመስላችኋል? ከዛ ተመልሳ እሱን መስማት የምችል ይመስላችኋል? አችልም። ምክንያቱም